ሰላም አድማጮች፣ ዛሬ ስለ ራያን ቼርኪ አዲስ ፕሮግራም ይዘን መጥተናል። ራያን ቼርኪ በግሌ ሳየው በጣም ከሚያዝናናኝ ተጫዋቾች መካከል አንዱ ነው። ራያን ቼርኪን ማየት ካዩዋቸው አሁን ላይ ከማያቸው ተጫዋቾች ልክ ኳስ ሲሰጠው የሚያደርገውን ሚያቅ አርት እግር ኳስን በአርት ደረጃ መከታተል ለምፈልጉ እግር ኳስን ስዕል መሳል አርት ነው፣ ግን እግር ኳስ አርት አይደለም ምናምን ፊዚካል ነው ምናምን ለሚሉ ሰዎች ግን መልስ የሚሰጥ ተጫዋች ነው። ማን? ራያን ቼርኪ። አንዳንድ የሚያደርጋቸው ነገሮች በቃ እጅን አፍ ላይ የሚያስጭኑ ናቸው። ሰንደርላንድ ጨዋታ ብዙዎች ያችን ቄንጠኛ ፓስ ቢያስታውሱ ለሃላንድ ጎል ሃላንድ ሮንግ ማስቆጠር የነበረበትን ኳስ አንድ ሁለት ስዊሽ ስዋሽ ክሎዝ ኮንትሮል ድሪብሊንግ አድርጎ ያለፈው አስተላለፍ የሚገርም ምን አይነት ታለንት ነው። እኔ የፈረንሳይ ሊግን በደንብ አልተከታተልኩትም፣ ግን ራያን ቼርኪን አንዳንድ ጨዋታዎች ላይ እና በብዛት የማይሰሩ ጨዋታ ላይ እናም የፈረንሳይ ብሔራዊ ቡድን ከስፔን 4-1 እየተመሩ ካልተሳሳትኩ ማድረግ ትችላላችሁ አድማጭ ተመልካቾቻችን፣ ተቀይሮ ገብቶ ሁለት ኳሶችን እዚህ ጋር ራሱ እያየነው እንገኛለን። ለክሮስ አርግቶለት እንዲያስቆጥር ለቱራን እናም ደግሞ አንደኛውን ራሱ እንዲያስቆጥር አድርጎታል። የሚገርም ነው። በቃ ታለንቱ ከምንም የሆነ ነገር መፍጠር ይችላል። የሰንደርላንዱ ጨዋታ ብዙዎች ምሳሌ ነው። የቅርብ ጨዋታ ስለሆነ ነው። ክሬቲቭ ነው። ድሪብል ማድረግ ይችላል። ክሎዝ ኮንትሮል የሚሲ አይነት ታይፕ ነው። ክሎዝ ኮንትሮል ይባላል። ኳሱን ሲቀበለው በክሎዝ ኮንትሮል ጥብቅ ነው ይዳምትለው። ማንም ከእግሩ ስር ያወጣው። በጣም የሚገርም ነው። ስኪል ሙቭመንት ያለ ምንም ተች ኢፈርትለስ በሆነ ሲስተም ተጫዋችን መሸወድ ይችላል። ከብሬንትፎርድ ጋር ባደረጉት ጨዋታ ጎሉን ሲያስቆጥር የብሬንትፎርድ ተጫዋችን ኢፈርትለስ በሆነ ነው ማለፍ ይቻለው። በብዙ ቦታዎች ላይ መጫወት ይችላል። አዘ ነምበር 10 አዘ ሌፍት ዊንገር አዘ ራይት ዊንገር መጫወት ይችላል። ፎልስ ናይን ከብሬንትፎርድ ጨዋታ ሲሞክረው ነበር ጆሴፍ ፔፕ ጋርዲዮላ። ጥንካሬዎቹ አሁን ለምሳሌ ቴክኒክ ነው። በቃ ቴክኒክ አለው። አስተላለፉ በጣም ቴክኒክ ነው። ሪች ነው በቴክኒክ። ተቾቹ የሚገርም ናቸው። ቪዥን አለው የሚገርም። አማራ በኢየሱስ ምን አይነት ታለንት ነው እያየለውት በእናታችሁ። ቻንስ ከምንም ዜሮ በሆነ ቻንስ ይፈጥራል። 4 ተጫዋቾችን አልፎ በጠባብ ስፔስ ነው። አሁን ዶኩም እኮ ተጫዋችን ያልፋል፣ ግን ምንድነው ኒድስ ስፔስ። ቼርኪ ስፔስ አይፈልግም ተጫዋቾችን ለማለፍ። ምንም አይነት ስፔስ አይፈልግም ቼርኪ ተጫዋቾችን ለማለፍ። ክሬቲቭ ነው። ያለ ስፔስ ከምንም የሆነች ነገር ፈጥሮ ጎሎች እንዲቆጠሩ ሊያደርግ ይችላል። በትክክል ቼርኪ ማሻሻል ያለባቸው ነገሮች ዊክነሶቹ ማለት ነው። ፕሬስ አያደርግም። ችላባይነት፣ ልግምተኛነት። ፔፕ ጋርዲዮላ ሁልጊዜም ስለሱ ጥሩ አልተጫወተም ዲፌንሲቭ ላይ አላገዘንም የሚለው ነገር ምንድነው? ቼርኪ ልግምተኝነት፣ በጣም ይቅርታዬን ቃል በመጠቀም ልግምተኝነት አለበት። ያ ነገር የቼርኪ ትልቁ ድካም እንደሆነ ይጠቀሳል። ግን እንደዚህ አይነት አርትን በአርት ደረጃ ኳስን ለሚጫወቱ ተጫዋቾች ድካም ነው ብዬ ትልቁ ድክመት ነው ብዬ አላነሱም። ምክንያቱም እነሱ ያንን ነገር ሲያደርጉት ትልቅ ይፈርት ትልቅ ጉልበት ነው የሚወጡት። አእምሯቸው ያለማቋረጥ ማሰብ አለበት። በጠባብ ስፔስ እነኛን ነገሮች ማድረግ እጅግ አደጋች ስለሆነ መጥቀስ ይቻላል። ለማወዳደር በጣም ከባድ ይሆናል። ግን ሮናልዲኖ፣ ጎቾ፣ ሊዮኔል ሜሲ፣ ኔይማር ጁኒየር፣ ሃዛርድ ጠባብ ስፔስ ላይ ፓልመር ጠባብ ስፔስ ላይ ትልቅ ነገር መስራት የሚችሉ ናቸው። ግን ከኳስ ውጪም እንደ አደገኛ የሚባሉ የፕሬሲንግ መሳሪያ እንዳልሆኑ እናውቃለን ማለት ነው። ፊሸሩ ብራይት ነው። ምንም ግልጽ ነው። ትንሽዬ ጥረትና ያችን ነገር ማሻሻል የሚችል ከሆነ ለኔ ፊሸሩ ኢዝ ብራይት። ፔፕ ጋርዲዮላ እንደተናገረው ደግሞ ፔፕ ጋርዲዮላ አድርጎትም ያውቃል። እንደዚህ አይነት ተጫዋቾችን ብቃታቸው ላይ ማድረስ ያውቃል። ግን ጃክ ግሪሊሽ ያየነው ነገር ትንሽ ጠንቀቅ እንዲል ያደርገዋል ብዬ አስባለሁ። አድማጭ ተመልካቾች ኮሜንት እንዳይረሳ። አዎ አድማጮች ኮሜንት እንዳይረሳ። ያልኩት ከተሳሳትኩ ስለ ራያን ቼርኪ ያሉትን ተጫዋቾች ጋር ይመሳሰላል የሚለው ሳንቲ ካዛሩራ ሊሆን ይችላል። የተለያዩ ተጫዋቾችን በመጥቀስ ኮሜንት ላይ አስተያየቶችን ይስጡን። ብዙ
ብዙ በአቅራቢያ ያሉ ሰዎች ብዙ ሰዎች ስታት ይላሉ። ስታት ምንድን ነው? ቁጥር አገባ ቼልሲ ጥሩ ተጫወተ ሲባሉ ጎል አገባ። ራያን ቼልሲ ጎል ባያገባ እንኳን ለሃላንድ የሚሰጠው ኳስ በቃ ምንድነው በቃ God gift talent he born with the gift ይባላል። ከታለንቱ ጋር ነው የተወለደው። 2003 ኦሎምፒክ ሊዮን የተወለደው በሕፃንነቱ ነው። ለብዙ አሰልጣኞች ራሱን ማሳየት የጀመረው። ብዙዎችም እንደሚሉት በዚህ ሰዓት አልነበረም ቼልሲ መነሳት የነበረበት 19 ዓመቱ ያለ ነበር መነሳት የነበረበት ይላሉ ስለ ራያን ቼልሲ ብዙ ሰዎች ሲያወሩም እንደሰማሁት ካዩዋቾችም ማከል ማለት ነው። ራያን ቼልሲ በጣም ይችላል ልጁ ይችላል። ጋርዲዮላ ደግሞ ባላንዶርም እንዲበል ሊያደርገው ይችላል። በጣም ይቅርታ እንደዚህ ከባድ የሆነ ፊቸር በመስጠቴ ግን በቃ ታለንቱ የትም እንደሚያደርሰውና ምንም እንደሚያደርግ ስለማቀና ስለሚገባኝ ነው። እግር ኳስን እኔ እንደዚህ አይነት ተጫዋች ወዳለሁ። ኮል ፓልመር ወደዋለሁ፣ ኑዋኔሪ ወደዋለሁ፣ ፍሎሪያን ቪርትዝ ወደዋለሁ። ምን ማለት ይቻላል? አርዳ ጉለርንም ወዳለሁ፣ ላሚን ያማልንም ወዳለሁ። ምክንያቱም እነሱ ለቀሪው ህዝብ የሚሰጡት ነገር አትችሉም እናንተ ፊዚካሊ ደቃቅ ናችሁ ምናምን ለሚሏቸው ሰዎች አይደሉም። እግር ኳስ ታለንት ተሰጥቶኛል፣ በታለንት የሆነ ነገር ማሳየት ፈልጋለሁ ይላሉ። ኳስን ዘና ይላሉ። አሰልጣኞች አንሲ ፍሊክ ምን ይላል? ላሚን ያማል ኳሱ ልክ ስታገኘው ህፃንነት እንደሆነ ተሰማውና ህፃን እንዳለ ህፃን ሆነ እንደምትጫወት አድርገህ ተዝናናበት። ራያን ቼልሲ ያንን በደንብ እያደረገው ነው፣ እየተዝናናበት ነው። ቴንኪው አመሰግናለሁ። ሰብስክራይብ በማድረግ እየተባበሩን